በሺ የሚቆጠሩ መርከቦች በፍርሃት ቆመው ያለ ይህች ግማሽ ቢሊዮን ዶላር የምታወጣው የቅንጦት ጀልባ ግን ደንግስት ሆርሙዝን አቋርጣ ስትሄድ በርካቶችን አስገርሟል። ገንዘብ ካለ በሰማይ መንገድ አለ ይባል ነበር። አሁን ግን ገንዘብ ካለ በሆርሙዝ መንገድ አለ ሆኗል። ይህች መርከብ የማናት? ለምንስ አልተነካችም? እውነታውን አሁን እንነግራችኋለን። ይህች በባህር ላይ የምትገኝ ተንቀሳቃሽ ቤተ መንግስት ኖርድ ትባላለች። ንብረትነቷ የሩሲያዊ ቢሊዮነር አሌክሲስ ሞርዳሾቭ ሲሆን ዋጋዋ ግማሽ ቢሊዮን ዶላር ወይም ደግሞ 500 ሚሊዮን ዶላር ነው። ኖርድን መርከብ ብቻ ብሎ መጥራት ስድብ ነው። በአንድ ጊዜ ነዳጅ ሞልታ የዓለምን ግማሽ መዞር የምትችል 2 ሄሊኮፕተሮችን በሊፍት ወደ ሆዷ የምትውጥ ሲኒማ ቤት፣ ጂም ቤትና የራሷ ሰርጓጅ መርከብ ያላት ድንቅ ፈጠራ ናት። ነገር ግን ዓለምን ያስገረመው የቅንጦት ክፍሎቹ አይደሉም። ሰሞኑን ከዱባይ ተነስታ በሆርሙዝ በኩል ወደ ሲሼልስ ስታቀና የታየው ክስተት እንጂ በአካባቢው ባለው ውጥረት ምክንያት ግዙፍ የንግድ መርከቦች እንኳን መንገድ ተዘግቶባቸው ሲቆሙ፣ ኖርድ ግን በልበ ሙሉነት ወደ ሆርሙዝ ገባች። የኢራን የባህር ኃይል የሩሲያ ቢሊዮነር ጀርባ መሆኗን ስላወቁ እንደ ልዩ እንግዳ በክብር አሳልፈዋታል። ሌሎች በፍርሃት በሚረዱበት ቀጠና ኖርድ ግን በሀብትና በፖለቲካዊ ወዳጅነት ጥበቃ ጉዞዋን አሳክታለች። በዚህ በኩል ጥበብ፣ በዚያ በኩል ደግሞ የቢሊዮነሮች ጉልበት። እናንተስ የኖርድ ጉዞ የሀብት ውጤት ነው ወይስ ደግሞ የፖለቲካ? ሐሳባችሁን በኮሜንት አጋሩን። በየቀኑ እንዲህ ያሉ እውነተኛ አስደናቂ ታሪኮች እንዲደርሷችሁ ቻናላችንን ፎሎ ማድረግ እንዳትረሱ። በቀጣይ ቪዲዮ አይነ ስውር ሆኖ ለአይነ ስውራን ዓለምን የሚያሳይ ቴክኖሎጂ የፈጠረውን የኩርሳት ቱርጉማንን ታሪክ እናያለን። እንዳያመልጣችሁ።